ብቸኝነት ማለት የህይወት ትልቅ ትምህርት ቤት ነው። አልመሰገንም ምን ጥሩ ብሰራ ይለያል። ይችላል። አረ ተቃጠሉብኝ፣ ወይኔ በላቸው። ሰላም እንደምናላችሁ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ከስራ መልስ እንዴት ቤት ውስጥ ካሉ ቀላል ነገሮች ጣፋጭና ፈጣን ምግብ እንደምታዘጋጁ አሳያችኋለሁ። ታዲያ ይህንን ቪዲዮ ላይክ ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ወደ አሰራሩ እንግዲህ እንደምታዩት የአትክልት ቦታዬ ይችን ትመስላለች። ከዚህ ውስጥም ለስራ የምፈልጋቸውን ግብአቶች መርጣለሁ። ማለትም ድንች፣ ቲማቲም፣ ሽንኩርትና ቃሪያ። በዚህ መልኩ ከመረጥኩ በኋላ ሽንኩርቴን እከትፋለሁኝ ማለት ነው። ቲማቲሙንም በውሃ አለቅለቅ አድርገዋለሁ። በዚህ መልኩ ሽንኩርቱን ከትፌ ከጨረስኩ በኋላ ንጹህ ብረት ድስት ላይ በዚህ መልኩ እጨምራለሁኝ ማለት ነው። በመቀጠልም አጥቤ ያዘጋጀሁትን ቲማቲም በዚህ መልኩ ደቀቅ አድርጌ እከትፈዋለሁኝ ማለት ነው። በዚህ መልኩ ቲማቲሙን ከትፌ ከጨረስኩ በኋላ ከሽንኩርቱ ጋር አንድ ጋር አድርጌ እጥደዋለሁኝ ማለት ነው። ይህንን ያደረኩት ለፍጥነቱ ብዬ ነው። ምክንያቱም አሁን ከስራ ስለመጣሁ በጣም ነው የራበኝ። ለዚያ ነው እንደዚህ አንድ ጋር ደባልቄ የሰራሁት ማለት ነው። እናንተ ለየብቻው ማዘጋጀት ትችላላችሁ። ልሰራ ያሰብኩት ድንች ወጥ ስለሆነ በዚህ መልኩ ድንቹን ጽድት አድርጌ አጥበዋለሁኝ ማለት ነው። እዚህ ጋር ሽንኩርቱና ቲማቲሙ በዘይት ከተቁላላ በኋላ በርበሬያችንን እናደርጋለን ማለት ነው። ልክ በርበሬያችንን አድርገን አብረን ካማሰልነው በኋላ ትንሽዬ ውሃ ጠብ እናደርግበታለን ማለት ነው። በመቀጠልም እንግዲህ ሽንኩርቱ እስከሚበስል ድረስ ያጠብነውን ድንች በዚህ መልኩ ልጠን እንከትፋለን ማለት ነው። በነገራችን ላይ ይቺ ምድር ደካማ ሰው አትወድም፣ ርህራሄ የላትም። አንተን የምትጠብቅህ ዓለም ችግርህን ወይም ድክመትህን ታዝባ ማለት አትሰጥህም። ይልቁንም ድክመትህን እንደ መውጫ መሰላል ትጠቀምበታለች። ግን ወዳጄ አንድ እውነት ልንገርህ፣ ጥንካሬ ማለት መውደቅ የለም ማለት አይደለም። ጥንካሬ ማለት በወደቅህ ቁጥር አፈርህን አራግፈህ ይበልጥ ተዘጋጅተህ መቆም ማለት ነው። ዓለም ፊቷን ብታዞርብህ የራስህን መንገድ በጉልበትህ መቅረጽ ነው። ዛሬ የምትጠይቀው ጥያቄ ለምን ይደርስብኛል? መሆን የለበትም። ይህንን ለመቋቋም ምን ያህል ጠንካራ ነኝ መሆን አለበት። ምክንያቱም በዚች ምድር ላይ የሚቀሩት የሚታወሱትና የሚሳካላቸው ሰዎች መውደቅን የለመዱ ብቻ ናቸው። ሽንኩርቱና ቲማቲሙ በደንብ ከበሰለ በኋላ የከተፍነውን ድንች አብረን በዚህ መልኩ እናዋህደዋለን ማለት ነው። በነገራችን ላይ አንድ ነገር ልንገራችሁ። ብቸኝነት ማለት የህይወት ትልቅ ትምህርት ቤት ነው። የማታውቁትን ሁሉ ትማሩበታላችሁ። እንዲሁም ብቸኝነት ከራሳቸው ጋር የምትገናኙበት፣ የምታቅዱበት እና የምትጠነክሩበት ወርቃማ ጊዜ ነው። ስለዚህ ሁላችሁም ብቸኝነታችሁን ልትጠቀሙበት ይገባል። እስኪ ስለ ብቸኝነት ያላችሁን ማንኛውንም አስተያየት ኮሜንት ስር አስቀምጡልኝ። እዚህ ጋር ጥንቃቄ ባለማድረግ የደረሰብኝን አልነግራችሁም። እናንተ ግን የጋለ ብረት ድስት በእጃችሁ ያለ ጨርቅ እንድትነኩ
አልመክራችሁም። ምክንያቱም የደረሰብኝን እኔ ብቻ ነኝ የማውቀው፣ ጥንቃቄ ባለማድረግ ምክንያት ማለት ነው። በመቀጠልም እንግዲህ ድንቻችን እየበሰለ ነው። ድንቹን የበለጠ ጣፋጭ እንዲያደርገው ቃሪያ አዘጋጅቻለሁ። ቃሪያንም በዚህ መልኩ አጥቤ እከትፈዋለሁ ማለት ነው። አሁን እንደ ቅድሙ አልሸወድም። እንደምታዩት መከላከያን ይዤ ነው የቀረብኩት ማለት ነው። በመጨረሻም እንግዲህ ወጣችን ደርሳለች ማለት ነው። እንደምታዩት ጫው ትንሽ አነስ ብሎታል። ጫው እጨምርበታለሁ ማለት ነው። እናንተም በምትፈልጉት መጠን ጫዋችሁን ጨምሩ። መጨረሻ ላይ እንግዲህ እንደምታዩት የከተፍኩትን ቃሪያ ጨምሬ አንድ ጋራ ከድንቹ ጋር አዋህደዋለሁኝ ማለት ነው። እንደምታዩት እንግዲህ ድንቻችን በዚህ መልኩ በስሏል ማለት ነው። ከዚህ በኋላ የሚቀረን ስቶባችንን አጥፍተን መመገብ ነው። ጉዞ ወደ መመገብ። እንጀራችንን እንግዲህ በዚህ መልኩ ትሪያችን ላይ ካስተካከልን በኋላ የድንች ወጣችንን እናደርጋለን ማለት ነው። ጌታ ሆይ ይህንን የቀረበውን ምግብ ለጤና ለበረከት አድርግልኝ። እንብላ ብያለሁ ቤተሰብ። ይለያል። እችላለሁ፣ በቃ እችላለሁ። ይኸውላችሁ ውጭ ላይ የምትመገቡ ላጤዎች እንደዚህ ጽድት አድርጋችሁ ቤት ውስጥ መስራት እየቻላችሁ ለምን ውጭ ታባክናላችሁ ገንዘባችሁ? ስለዚህ ከዛሬ ጀምሮ ሁላችሁም ቤት ውስጥ ሰርታችሁ እንድትመገቡ መክራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይህንን ቪዲዮ ላይክ እያደረጋችሁ አበረታቱኝ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካም ቆይታ